ሰላም እንዴት ናችሁ? የኤቱ ቤተሰብ ተከታታዮች በሙሉ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ እንደምጠቅማችሁ እርግጠኛ ነኝ። እንዴት አደርጋችሁ ፎቶዎቻችሁን ኤዲት እንደምታደርጉ በስልኮቻችሁ ነው፣ እሱን አሳያችኋለሁ። ይህንን ቪዲዮ ሰብስክራይብ አድርጋችሁ ጀምሩ። ሰብስክራይብ ያደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ ላሉኝ ለብዙዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ዛሬ ደግሞ እንዴት አደርጋችሁ በስልካችሁ የትም ቦታ ሳትሄዱ ፎቶዋችሁን ኤዲት አድርጋችሁ የሚያምር ፎቶ መውሰድ ትችላላችሁ። ወደ ሶፍት ኮፒ ሳትሄዱ ወደ ፎቶ ቤት ሳትሄዱ እንዴት በስልካችሁ በካሜራ ተነስታችሁ እንዴት ኤዲት እንደምታደርጉ እሱን አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ቪዲዮ ከመግባታችን በፊት አንድ አፕሊኬሽን ያስፈልጋችኋል። ይህንን አፕሊኬሽን ከፕሌይ ስቶር ማውረድ ትችላላችሁ። የአፕሊኬሽኑ ስም ላይትሩም ይባላል። ይሄ ነው። ይሄን አፕሊኬሽን ከፕሌይ ስቶር እንደዚህ ብላችሁ ወይንም ከአፕ ስቶር ማውረድ ትችላላችሁ። እዛ ታገኛላችሁ። እሱን ካወረዳችሁ በኋላ አሁን ስቴፕ ባይ ስቴፕ ፎቶአችሁን እንዴት ኤዲት እንደምታደርጉ አሳያችኋለሁ። ቀጥታ ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ ቤተሰብ እንደምታዩት እንደዛ አድርጎ እኔ የሰራሁት ኢሜጆችን እንደዛ አድርጎ ያመጣልኛል። ስለዚህ እናንተም እንደዚህ ያደረጋችሁ መስራት ትችላላችሁ። ዛሬ ደግሞ እንዴት እንደምሰራው አሳያችኋለሁ። አሁን ማድረግ አለባችሁ እዚች ጋር ሶስት አማራጮች ያመጣላችኋል። እዚህ እንደምታዩት ጋለሪ የሚል አለ፣ እዚች ጋር ጋለሪ የሚል አለ፣ ኤዲት የሚልና ኮሚኒቲ የሚል ሶስት አማራጭ አለ። እነዛውን ከነዚህ ውስጥ እናንተ የምትጠቀሙት ሁለት አማራጮች ነው። የመጀመሪያው ጋለሪ የሚለውና ኤዲት የሚለውን ሁለቱንም ብቻ ነው የምትጠቀሙት። ሌላ ብዙም ስለማያስፈልጋችሁ የትም ሳትሄዱ እነዚህ ሁለቱን ብቻ ተጠቅማችሁ ፎቶዋችሁን መስራት ትችላላችሁ። ስለዚህ አሁን ወደ መስራቱ ነው የምንሄደው። እዚች ጋር እንደምታዩት የሰራሁት ፎቶ ነው እዚህ ጋር የመጣው። እዚች ጋር እንደምታዩት ማይ ኤዲት የሚል ላይ የሆነ ቀስት ምልክት ታገኙታላችሁ እዚች ጋር ማለት ነው። እሱን ትነካላችሁ፣ አንድ ቀስቱን ማለት ነው። እሱን ከነካችሁ በኋላ እንደምታዩት እነዚህ ዝርዝሮችን ያመጣላችኋል። አን ኤዲት የሚለውን ታገኛላችሁ። እሱን ትነካላችሁ። አን ኤዲት የሚለውን ሁለተኛ መስመር ላይ ያለውን ይሄንን ማለት ነው። ሁለተኛውን ሌላ ሳትነኩ እሱን ሁለተኛ ላይ አን ኤዲትድ የሚለውን እሱን ተጭናችሁ ወደ ውስጥ ተገባላችሁ ማለት ነው። ከዛን በኋላ እንደምታዩት ፎቶ ያመጣላችኋል። እነዚህ ፎቶዎች ከቴሌግራም ያወረድኩት ነው። የቴሌግራም አድራሻ አስቀምጬላችኋለሁ። ወደዛ እየገባችሁ መውሰድ ትችላላችሁ። ፎቶዋችሁ በዚህ መልኩ መሰራት ከፈለጋችሁ ይሄንን ፎቶ ትነካላችሁ። ለምሳሌ እንደዚህ ተደርጎ እንዲሰራልኝ ፈልጋለሁ የምትሉ ከሆነ ይሄንን መንካት ትችላላችሁ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ይሄንን የፈለጋችሁን ደስ ያላችሁትን እናንተ ትመርጣላችሁ። እነዚህን ፎቶዎች ቴሌግራም ላይ አስቀምጫለሁ። ከዛ ሄዳችሁ መውሰድ ትችላላችሁ። ስለዚህ እኔ አሁን ብዙ አማራጮች አሉ። ከነዚህ ውስጥ እኔ እንዲሰራልኝ የምፈልገው በዚህ እንዲሰራልኝ እፈልጋለሁ ማለት ነው። በዚህ ማለት ነው። ስለዚህ እሱን አንድ ክሊክ አደርጋለሁ። እሱን ከነካኑ በኋላ እንደምታዩት ወደዚህ መጥቶልኛል። ሰርች እያደረገ ነው፣ ጨርሷል። ከዛን በኋላ እዚች ጋር ላይ የሶስት ነጠብጣብ ምልክት አለች እዚች ጋር ማለት ነው። እሱን አንድ ትነካላችሁ፣ ሶስት ነጠብጣብ። ከዛን በኋላ ኮፒ ሴቲንግ የሚለውን ታገኛላችሁ እታች ማለት ነው። ኮፒ ሴቲንግ የሚለውን ኮፒ አድርጋችሁ ይሄንን ተወስዳላችሁ። ኮፒ ሴቲንግ የሚለውን ይሄንን ትነካላችሁ። ኮፒ አድርጋችሁ ኤዲት የተደረገው ነገር ሁሉንም አንድ ስለሚይዝልን እሱን ኮፒ ሴቲንግ የሚለውን አንድ እንነካለን። ኮፒ ሴቲንግ የሚለውን ከነካን በኋላ እንደምታዩት እንደዛ አድርጎ ያመጣልናል። ከዛ እኛ ሁሉንም ቲክ እናደርግ፣ አንድን ብቻ ነው የምናስቀረው። የቱን ብቻ ክሮፕ ኤንድ ጂኦግራፊ የሚለውን ምንም እሱን ክሊክ አናደርግም። ይሄንን ማለት ነው። ይሄንን ብቻ አናበራም። ስለዚህ ሁሉንም ክሊክ እያደረግን እናበራዋለን ማለት ነው። ሁሉንም ያልበሩትን እንደዛ አድርገን እናበራለን። እንደምታዩት ሁሉም በርቷል። ክሮፕ ኤንድ ጂኦሜትሪ የሚሉን እዛ እንዳለ ተውታላችሁ። ከዛን በኋላ ኦኬ የሚል ምልክት ታገኛላችሁ።
እዚች ጋር ኦኬ የሚለውን ይሄንን ትነካላችሁ። ከዛ ሴቲንግ ኮፒድ ብለዋል። ከዚህ እንወጣለን። ከዚህ ከወጣን በኋላ አሁን መስራት የፈለግነውን ፎቶ ለማምጣት ጋለሪ የሚለውን ነክተን ወደዛ ወደ ፎቶዋችን እንሄዳለን። መስራት የፈለጋችሁትን ፎቶ ትመርጣላችሁ። እኔ አሁን ለመስራት ያሰብኩት አንድ ፎቶ አለ። እሱን ነካና ለእናንተ ለማሳየት ያክል ነው። ስለዚህ እሱን ፎቶ አመጣለሁኝ ከጋለሪ። እናንተም መስራት የፈለጋችሁትን ፎቶ ማምጣት ትችላላችሁ። እኔ ለአሁኑ መስራት የፈለኩት ለእናንተ ለማሳየት ያክል ስለሆነ አንድ ፎቶ አለ፣ እሱን አመጣለሁ። ይህንን ፎቶ መስራት ፈልጋለሁኝ። ስለዚህ ምንድነው ማደርገው? የቀደም ኮፒ አድርጌ የወሰድኩት ፕሮንት አለ። ስለዚህ አሁን ፔስት ብቻ ነው ማደርገው። እዚህ ምንድነው ማደርገው? እንደ ቀደሙ ላይ የሶስት ነጠብጣብ ምልክት አለች እዚች ጋር ማለት ነው። እሱን አንድ ነካለሁ። እሱን ከነካውኝ በኋላ እንደምታዩት እንደ ቀደሙ አማራጮችን ያመጣላችኋል። ከነዚህ ውስጥ ኮፒ ሴቲንግ የሚለውን ሳይሆን ፔስት ሴቲንግ የሚለውን ትነካላችሁ። ቅድም ኮፒ አድርጋችኋል። አሁን ደግሞ ቅድም ኮፒ አድርጋችሁ ያመጣችሁትን እዚች ጋር ፔስት ስለምታደርጉ ይሄንን ትነካላችሁ። ከዛ ሪዛልቱን አብረን የምንመለከት ሆናል። እንደምታዩት ፎቶዬ በዚህ መልኩ ሰርቶልኛል። ምንም አላደረግኩም። እንደምታዩት ኮፒ አድርጌ ብቻ ነው አመጣሁት። ፎቶዬ በዚህ መልኩ እንዲያምርልኝ አድርጎ ሰርቶልኛል ማለት ነው። ከዚህም ማብለጥ ትችላላችሁ። አይ አልፈለኩም ወይንም እንደፈለኩት አልመጣልኝም የምትሉ ከሆነ ምንድነው የምታደርጉት? እዚች ጋር ኤዲት የምትል እታች ከአማራጮች ውስጥ ኤዲት የሚለውን እዚች ጋር ታገኛላችሁ። እሱን ትነካላችሁ። በተጨማሪ እንዲያምርልኝ ፈልጋሉ የምትሉ ከሆነ እናንተም ኤዲት ማድረግ ትችላላችሁ። እንደዚህ ሆኖ ከመጣላችሁ በኋላ ኤዲት ማድረግ ትችላላችሁ። ብራይትነሱን መጨመር መቀነስ እንደዚህ ያደረጋችሁ ባላንስድ ያደረጋችሁ መስራት ትችላላችሁ ማለት ነው። ስለዚህ እንደምታዩት እንደዚህ ያደረጋችሁ ፎቶአችሁን ማሳመር እና ምንም ወጪ ሳታወጡ በዚህ መልኩ መስራት ትችላላችሁ ማለት ነው። ስለዚህ እንደምታዩት እኔ ኤዲት እያደረኩኝ ነው። ስለዚህ መሞከር ትችላላችሁ። እንደምታዩት ፎቶዬ እንደዚሁ ሆኖልኛል። በዚህ መልኩ ፎቶዎቻችሁን መስራትና ማሳመር ትችላላችሁ። ምንም ወጪ አላወጣውም። ይህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ፣ ለብዙዎች እንዲደርስ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ቻው።